ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን እንቦጭን በመጠቀም ከፍተኛ የፕሮቲንና የቫይታሚኖች ይዘት ያለው አልጌ ማሳደግ የሚያስችል የምርምር ውጤት ለተጨማሪ ማጣሪያ ወደ ጃፓንና ዱባይ ተላከ። ትብብር ለኢትዮጵያ አንድነት ጥምረት በምርጫው ያሸነፈውን ወንበር እንደማይረከብ አስታወቀ። የህገ መንግስት ማሻሻያና የመንግስት አደረጃጀት በሀገራዊ ምክክር ጉባኤ ላይ በአጀንዳነት መያዛቸው ተገለጸ። መንግስት የትግራይ ህዝብ የፌዴራል ውክልና እንዲኖረው እንዲሰራ በክልሉ የሚንቀሳቀሱ ፓርቲዎች ጠየቁ። የምስራቅ ሊቢያ አስተዳደር የኢትዮጵያ፣ የሱዳን፣ የኤርትራና የሶማሊያ ዜጎች ወደ ሀገሪቱ እንዳይገቡ አገደ። እንቦጭን በመጠቀም ከፍተኛ የፕሮቲንና የቫይታሚኖች ይዘት ያለው አልጌ ማሳደግ የሚያስችል የምርምር ውጤት ለተጨማሪ ማጣሪያ ወደ ጃፓንና ዱባይ ተላከ። ዩኒሴፍ እና ፋኦ የምርምር ውጤቱን ለማዳረስ ፍቃድ እየጠበቁ ነው ተብሏል። ባህር ዳርና እንጅባራ ዩኒቨርሲቲዎች የእንቦጭን አረም ጭማቂን በመጠቀም 70% የፕሮቲን ማዕድናትና ቫይታሚኖችን የያዘው የስፓይሮኒል አልጌ ማሳደግ የሚያስችል የምርምር ውጤት ናሙና ለተጨማሪ ማጣሪያ ወደ ጃፓንና ዱባይ መላኩን አስታውቋል። የመጀመሪያው የምርምር ደረጃ ስኬታማ መሆኑን ተረጋግጧል ያሉት የባህር ዳር ዩኒቨርሲቲ የአካባቢ ሳይንስ ባለሙያ ዶክተር ሰለሞን አዲሱ አልጌውን መቀንጨርን ለመከላከል ከፍተኛ ጠቀሜታ አለው ሲሉ ተናግረዋል። አሁን ላይ ሁለተኛው የላቦራቶሪ ምርመራ ናሙና በጃፓንና ዱባይ ለሚገኙ ተቋማት ተልኮ ውጤቱን በመጠባበቅ ላይ ይገኛሉ። ሳተርፕስ አርዝ ፕሮጀክት በሚል መጠሪያ ላለፉት 5 ዓመታት በጋራ ሲከናወን የቆየ ፕሮጀክት ነው። በምርምሩ ላይ ከባህር ዳርና ከእንጅባራ ዩኒቨርሲቲዎች በተጨማሪ 2 የጃፓን ከፍተኛ የትምህርት ተቋማት በጋራ ተሳትፈዋል። የምርምር ስራው በምግብና መድኃኒት ቁጥጥር ባለስልጣን ፍቃድ ካገኘ ዓለም አቀፍ ተቋማት አብረውት ለመስራት ፍላጎት ማሳየታቸውም ተናግረዋል። በተለይም ዩኒሴፍ እና ፋኦ ምርቱን ለህብረተሰቡ ለማዳረስ ከዩኒቨርሲቲው ጋር በጋራ ለመስራት ዝግጁ መሆናቸውን ባለሙያው ገልጸዋል። ለዚህም ይረዳ ዘንድ የምርምሩ ሙሉ ስኬታማነት ሲረጋገጥ ወደ ምርት ለመግባት የሚያስችል የቢዝነስ ሞዴል ቀድሞ መዘጋጀቱ ታውቋል ሲል ተናግረዋል። ቀደም ሲል የስፓይሮኒና ፓውደርን ከጃፓን በማስመጣት በባህር ዳር በሚገኙ 2 ትምህርት ቤቶች ላይ የተካሄደው የሙከራ ምገባ በጎ ውጤት ማሳየቱ ተገልጿል። በሌላ በኩል የኢትዮጵያ ብዝሃ ሕይወት ኢንስቲትዩት በሀገሪቱ የሚገኘውን የዚህን አልጌ ዝርያ ለብሔራዊ ጥቅም ለማዋል ኢቲኬር ከተሰኘው ኩባንያ ጋር የፈረመው ስምምነት ይታወሳል። በሰባተኛው አጠቃላይ ምርጫ 7 ወንበሮችን ያሸነፈው ትብብር ለኢትዮጵያ አንድነት ጥምረት በህዝብ ተወካዮች ምክር ቤትም ሆነ በክልል ምክር ቤቶች ያሸነፋቸውን ወንበሮች እንደማይረከብ አስታወቀ። ጥምረቱ አክሎም በስሙ ተመስርተው የጥምረቱን ውሳኔ መቃወም ምክር ቤቶችን የሚቀላቀሉ አባላት ካሉ የኢትዮጵያ ብሔራዊ ምርጫ ቦርድ በእነዚህ ግለሰቦች ላይ ውሳኔውን እንዲያስፈጽምለት እንዲያሳውቅ ገልጿል። የ5 ተቃዋሚ ፓርቲዎች ስብስብ የሆነው የጥምረቱ ዋና ጸሐፊ ሚስትረ ስላሴ ታምራት ጥምረቱ ዲሞክራሲያዊ ነው ብሎ ባላመነበት ምርጫ በተመሰረቱ ተቋማት ውስጥ መሳተፍ የለብኝም የሚለውን አቋም አሁንም እንደጠበቀ መሆኑን ተናግረዋል። እንዳንሳተፍ የያዝነውን አቋም እንቀጥላለን። አንዳንዶች ይህ አቋም የመጣው ወንበር ስላልሰጣቸው ነው ይላሉ። እንደዚያ ቢሆን ኑሮ አሁን ወንበሮቹን ሲያገኙ አቋማችን በተቀየረ ነበር ያሉት ሚስትረ ስላሴ፣ እኛ ግን ይህንን የምንቃወመው በመርህ ደረጃ ነው። ምክንያቱም ዲሞክራሲያዊ ምርጫ አልተካሄደም ብለን ስለምናምን ነው። የሚመሰረተውን መንግስት የማንቀበል በመሆኑ በምክር ቤት ውስጥ መገኘት ከአቋማችን ጋር ይቃረናል ሲሉ አስረድተዋል። አሁን ባለው ሁኔታ ምክር ቤቱን መቀላቀል ተገቢ ያልሆነው ከመሆኑም በላይ ሀገሪቱ የፖለቲካ ችግር ይበልጥ እንደሚባባስ ዋና ጸሐፊው አክለው ገልጸዋል። የጥምረቱ አቋም ያወጣው የኢትዮጵያ ብሔራዊ ምርጫ ቦርድ 2018ን አጠቃላይ ምርጫ የመጨረሻ ውጤት ይፋ ማድረጉን ተከትሎ ሲሆን ውጤቱ እንደሚያሳየው ጥምረቱ በህዝብ ተወካዮች ምክር ቤት 2 ወንበሮችን፣ በክልል ምክር ቤቶች ደግሞ 5 ወንበሮችን አሸንፏል። በጥቅሉ ከ1000 በላይ እጩዎችን ያቀረበው ይህ ጥምረት ከገዢው ብልጽግና ፓርቲና ከኢትዮጵያ ዜጎች ለማህበራዊ ፍትህ በመቀጠል በምርጫው ብዙ ወንበር ያገኘ 3ኛው ተቃዋሚ የፖለቲካ ጎራ ሆኖ ብቅ ማለት ይታወሳል። የህገ መንግስት ማሻሻያና የመንግስት አደረጃጀት በሀገራዊ ምክክር ጉባኤ ላይ በአጀንዳነት መያዛቸው ተገለጸ። ከመጪው ሐምሌ ወር መጀመሪያ ጀምሮ ለ3 ሳምንት በሚካሄደው ሀገር አቀፍ የምክክር ጉባኤ ላይ ከሚቀርቡ አጀንዳዎች መካከል የህገ መንግስት ማሻሻያ እንዲሁም የመንግስት አደረጃጀትና ቅርጽ እንደሚገኝበት ይፋ ተደረገ። የአዲስ አበባና የድሬዳዋ ከተሞች ጉዳይ እንዲሁም የምርጫ ስነስርዓት በሀገር አቀፍ ጉባኤው ለምክክር ከሚቀርቡ አጀንዳዎች ውስጥ ተካተዋል። የምክክር አጀንዳዎቹ ረቡዕ ሰኔ 17 2018 ምሽት ይፋ የተደረገው የኢትዮጵያ ሀገራዊ ምክክር ኮሚሽን ነው።
በአዲስ አበባ ከተማ በሚገኘው የአድዋ ድል መታሰቢያ ሙዚየም አዳራሽ በተከናወነው በዚሁ መርሃ ግብር ላይ ንግግር ያደረጉት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ አጀንዳዎቹ ከ200 ሺህ በላይ ሰዎችን አወያይተን ያሰባሰብናቸው ነው ብለዋል። አጀንዳዎቹ የህዝብን አካታችነት ባረጋገጠ መንገድ ከህዝቡና ከተቋማት የተሰበሰቡ መሆናቸውን ዋና ኮሚሽነሩ በንግግራቸው አመላክተዋል። ሀገራዊ ምክክር ኮሚሽኑ ጥናትና ምርምሮችን በአጀንዳ ግብዓትነት መጠቀማቸውን ፕሮፌሰር መስፍን በተጨማሪነት ገልጸዋል። ሀገር አቀፍ የምክክር ኮሚሽን 8 አጀንዳዎችን የመረጠው እጅግ መሰረታዊና ሀገራዊ ፋይዳቸው ከግምት ውስጥ በማስገባት እንደሆነ ዋና ኮሚሽነሩ ተናግረዋል። በ8 አጀንዳዎች ውስጥ ከተካተቱት ውስጥ የሃይማኖት ጉዳይ፣ የሀገር ግንባታ፣ የተቋም ግንባታ፣ የህግ የበላይነትና የሰብአዊ መብቶች ጥበቃ ይገኝበታል። የማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደሮችና አርብቶ አደሮች ጉዳይ፣ ሙስናና መልካም አስተዳደር እንዲሁም የሰላም ግንባታና ጉዳዮች ሌሎችም የምክክር አጀንዳዎች ናቸው። መንግስት የትግራይን ህዝብ የፌዴራል ውክልና እንዲኖረው እንዲሰራ በክልሉ የሚንቀሳቀሱ ፓርቲዎች ጠየቁ። በሰባተኛው ጠቅላላ ምርጫ መንግስት መመስረት የሚያስችል የህዝብ ድምጽ ያገኘው ፓርቲ የክልሉ ህዝብ የፌዴራል ውክልና እንዲኖረው መስራት አለበት ሲሉ በክልሉ የሚንቀሳቀሱ ሹም ተንቤንና ስምረት ፓርቲዎች ጠይቀዋል። ፓርቲዎቹ ህዝቡ በፌዴራል ደረጃ እንደ ፌዴሬሽን ምክር ቤት ባሉ ተቋማት ህጋዊ ውክልና እንዲኖረው በትኩረት መስራት ይገባዋል ብለዋል። የሹም ተንቤን ፓርቲ የበላይ ጠባቂ አቶ ሚኪ ተስፋዬ ህዝቡ በፌዴራል ደረጃ ያለምንም ውክልና ወደ 9 ዓመታት ለተጠጋ ጊዜ እንደቆየ አስታውሰው ይህ መሆኑ የህዝቡ ደህንነት ከፌዴራል መንግስት ጋር ያለው ግንኙነት መስመር እንዲጠብ ማስገደዱን አስተዋል። አቶ ሚኪ አክለውም ከምርጫ በኋላ የሚመሰረተው መንግስት የትግራይን ህዝብ እንደ አንድ የኢትዮጵያ አካል ማሰብ፣ ህዝቡ አሁን ካለበት ሁለንተናዊ ችግር እንዲወጣ አስፈላጊው እርምጃ መወሰድ ይጠበቅበታል ብለዋል። የስምረት ፓርቲ የሚዲያና ኮሚኒኬሽን ኃላፊ አቶ ሀለፎም ንርአ በበኩላቸው መንግስት ትግራይን ክልልን የኢትዮጵያ አካል እንደሆነች በመገንዘብ የህዝቡን ሰላም፣ ጸጥታና ደህንነት ማስጠበቅ ጨምሮ ተፈናቃዮችን ወደ ቀድሞ ቀያቸው እንዲመለሱ የሚጠበቅበትን እንዲያደርግ ኃላፊ ጠይቀዋል። በትግራይ ኃይሎች የተያዘው ግዛትን ማስከበር፣ የድንበር ጥበቃን ማጠናከር ደግሞ ለነገ የማይባል የቀጣይ የቤት ስራ ሊሆን እንደሚገባ አቶ ሀለፎም አክለው ተናግረዋል። የአካባቢው ህዝብ መሪውን የመምረጥና ህጋዊ መንግስትን የማቋቋም ህገ መንግስታዊ መብት እንዳለ የጠቀሱት ፓርቲው መንግስት በክልሉ ዲሞክራሲያዊ ምርጫ እንዲካሄድ ግፊት ማድረግ እንዳለበት አሳስበዋል። የምስራቅ ሊቢያ አስተዳደር የኢትዮጵያ፣ የሱዳን፣ የኤርትራና የሶማሊያ ዜጎች ወደ ሀገሪቱ እንዳይገቡ አገደ። በሊቢያ ምስራቃዊ ክፍል የሚገኘው አስተዳደር የኢትዮጵያ፣ የሱዳን፣ የኤርትራና የሶማሊያ ዜጎች ወደ ሀገሪቱ እንዳይገቡ እገዳ ጥሏል። ይህ እርምጃው ከሀገሪቱ ሰሜናዊ የባህር ዳርቻ ተነስተው ወደ አውሮፓ የሚሻገሩ የፍልሰተኞች ጉዞ ለመግታት ታስቦ የተወሰደ ሳይሆን እንዳይቀር ተገልጿል። የሊቢያ የባህር ዳርቻዎች የተሻለ ህይወትን ፍለጋ ወደ አውሮፓ የባህር ዳርቻዎች ለመድረስ የሚሞክሩ የሰሜን አፍሪካ ፍልሰተኞች ዋነኛ መነሻ ስፍራ ነው። እነዚህ ፍልሰተኞች ብዙውን ጊዜ በህገወጥ አሸጋጋሪዎች አማካኝነት ለትናንሽና ለትላልቅ አደጋዎች ተጋላጭ በሆኑ ጀልባዎች ውስጥ ተጨናንቀው እንዲሳፈሩ የሚደረግ ሲሆን ከዚህ አስቸጋሪ አደገኛ የባህር ጉዞ ሳቢያ በሺዎች የሚቆጠሩ ሰዎች ህይወታቸውን ያጣሉ። ማክሰኞ ዕለት የወጣው ይህ የእገዳ ውሳኔ እንደሚያመላክተው የሱዳን፣ የኤርትራ፣ የኢትዮጵያና የሶማሊያ ዜጎች በሁሉም መንገዶች ማለትም በየብስ፣ በባህርና በአየር ወደ ሊቢያ ግዛት እንዳይገቡ ክልከላ ተደርጓል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።